እሁድ ጥቅምት 9 ቀን 2018 ዓመተ ምህረት ታላቁ የኢትዮጵያ መንፈሳዊ ዋርካ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በ99 ዓመታቸው ከዚህ ዓለም በሞት መለየታቸው ተሰማ። በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ኢትዮጵያውያን ዘንድ በፍቅርና በአክብሮት የሚታወቁት እኚህን የሰላም ተምሳሌት ማጣትም ጥልቅ ሐዘንን ፈጥሯል። በደርግ ዘመን የእስልምና ጉዳዮችን ከመሰረቱበት ጊዜ ጀምሮ በ2011 ዓመተ ምህረት የመጅሊስን ህጋዊ ሰውነትን እስከ ማስገኘት ድረስ ሀጂ ዑመር ህይወታቸውን ሙሉ ለእምነት ለአንድነትና ለፍትህም ሰርተዋል። የሃይማኖት አባቶች እስርን በተመለከተ የሰላም ድልድይ ለመሆን ያደረጉት ከፍተኛ ጥረት አይዘነጋም። ጠቅላይ ሚኒስቴሩ፣ ፕሬዝዳንቱ፣ ከንቲባዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ጭምር የፍቅርና የአንድነት ተምሳሌት በማለትም ሐዘናቸውን ገልጸዋል። ሰው ሁኑ፣ ሰውነት ይቀድማል የሚለው የእርሳቸው መልእክት ዛሬም ወደፊትም ኢትዮጵያን የሚያገለግል ነው። የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው እሁድ ጥቅምት 9 ቀን 2018 ዓመተ ምህረት በ99 ዓመታቸው ከዚህ ዓለም በሞት ተለይተዋል። ግንቦት 21 ቀን 1929 ዓመተ ምህረት በወቅቱ ወሎ ክፍለ ሀገር የተወለዱት ሀጂ ዑመር የእስልምና ትምህርቶችን ከተከታተሉ በኋላ በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንዱ በመሆንም አገልግለዋል። በተለይም በ2011 ዓመተ ምህረት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው ምክር ቤቱ ህጋዊ ሰውነትን እንዲያገኝ በማድረግ ትልቅ ስራን ማከናወናቸውም የሚታወስ ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በኢትዮጵያ የሃይማኖት መሪዎች መካከል በሁሉም የእምነት ተከታዮች ዘንድ ከፍተኛ ተወዳጅነትና ተከባሪነት ያተረፉ አባትም ነበሩ። የሃይማኖት አባቱ እድሜ ዘመናቸውን ለአንድነታችን የተጉ የሀገር ዋርካ ሲሉ የሚገለጹ ሲሆን ሰው ሁኑ፣ ሰውነት ይቀድማል በሚለው ምክራቸውም ይታወሳሉ። በተጨማሪም በኢህአዴግ የአመራር ዘመን በሙስሊም ማህበረሰብና በመንግስት መካከል በተፈጠረ አለመግባባት ወቅት በእስር ላይ የነበሩትን መፍትሄ አፈላላጊ ኮሚቴዎች ከመንግስት ጋር ለማስታረቅና እንዲፈቱ ከፍተኛ ጥረትንም አድርገዋል። ሀጂ ዑመር ኢድሪስ ከ50 በላይ ሃይማኖታዊ መጻሕፍትን የጻፉ ሲሆን በ2011 ዓመተ ምህረትም ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬትም ተሰጥቷቸዋል። የሀጂ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሐዘን መግለጫዎችም በስፋት እየተጋሩም ይገኛሉ። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ታዬ አጽቀሥላሴና ከንቲባ አዳነች አቤቤን ጨምሮ ከፍተኛ ባለስልጣናትም ሐዘናቸውን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተሰማት ሐዘን የሰላም የፍቅርና የአንድነት ተምሳሌት አባት እንደነበሩ ገልጻለች። የኢትዮጵያ የሃይማኖት ተቋማት ጉባኤም ሙፍቲ ሀጂ ዑመርን በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድን የተጎናጸፉ ታላቅ አባት በማለት አስታውሷል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ሰኞ ጥቅምት 10 ቀን 2018 ዓመተ ምህረት በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስርዓት ከተፈጸመ በኋላ በ10 ሰዓት ላይ የሚፈጸምም ይሆናል።